እነሆ ብላቴና ነኝና እናገር ዘንድ አላውቅም አለው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድድህ ሁሉ ዘንድ ትሄዳለህና የማዝዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔር እጁን ዘርግቶ አፈን ዳሰሰ። ቆይ እግዚአብሔር ዛሬ ኪሲን አለ የሚዳስሰው በረከት አለው አሜን አለው። ምትነግረው በአፌ ነውና ዛሬ እግዚአብሔርም እነሆ ቃልን በአፌ ውስጥ አኖሬሃለሁ፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስት ላይ ዛሬ አድርጌሃለሁ አለኝ። ክብር ለጌታ ነው። እግዚአብሔር ይባርክ። ቁጭ በል። ከቁጥር 7 ላይ እግዚአብሔርም እንዲህ አለ፣ ወደምሰድህ ሁሉ ትሄድ ዘንድ ትሄዳለህና የማዝዝህን ሁሉ ትናገራለህ። ብላቴና ነኝ፣ እነሆ አድንህ ዘንድ እኔ ከአንተ ጋር ነኝ፣ ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፌ ውስጥ አኑሬአለሁ። እሳልሶ ቃል ይበል። ከዚህ በኋላ ከአብን ሲግባ በጣም ቃል ይወጣል። ከዚህ በኋላ ሽንገት በጣም ቃል ይወጣል። መጽሐፍ ቅዱስ ኢሳይያስ ላይ የባሪያ ቃል በዚህ ምሽት የሚዘራው የማን ቃል ነው? ቃል ያንተ ቃል ይሆን። በነገር ያልከው ጉዳይ ዛሬ ማታ ይነገራል። ይስተካከል ያልከው ጉዳይ ዛሬ ማታ ይስተካከላል። ከፋርሽ እንዴ አንቺ ቆሚ አንቺ መነቀል አለባት ጉዳይ ቆይ ከፋርሽ እግዚአብሔር እንደዚህ ብሎኛል ያቺ ነው እንደዚህ ያንቺ ጉዳይ እየቀያየረ አንዴ ያንቺ ይመስላል፣ አንዴ የሌላ ይመስላል፣ አንዴ ሆነ እያጠራጠራ አንዴ እርግጠኛ ትሆኛለሽ። ይሄ ከሆነ በኋላ 3 ዓመት ሆኖ አልፏል። እግዚአብሔር መጀመሪያ ኮፒያውን ከዚህ ልጅ ነው ያሰራል። ይኸው እግዚአብሔር ነገርሽን ወደ አንቺ መልሻለሁ፣ ነገርሽን ወደ አንቺ መልሻለሁ፣ ማሳውን ወደ አንቺ መልሻለሁ፣ ማሳውን ወደ አንቺ መልሻለሁ።
እግዚአብሔር